እናቶች በህይወታችን እጅግ አስፈላጊ ሰዎች ናቸው። እናቶች ልጆቻቸውን በማሳደግ ሂደት ውስጥ የሚያዩት ችግር ቀላል የሚባል አይደለም። እናቶች በህይወታችን ውስጥ መምህራኖቻችን፣ መሪዎቻችንና በህይወታችን ውስጥ ትልቅ አሻራን በማሳረፍ ቀዳሚዎች ናቸው። ቦንጋ ዩኒቨርሲቲ የእናቶችን ውለታ በማሰብ ለፍተው ልጆቻቸውን ለወግ ማዕረግ ላበቁ ግንባር ቀደም እናቶች የእውቅና ስነ ስርዓት አካሂዷል። እኛም በዛሬው ፕሮግራማችን ስለ ዝግጅቱ የምናስቃኛችሁናል። እስከ ፕሮግራማችን ማብቂያ አብራችሁን ቆዩ። በወቅቱ ተገኝተው የመክፈቻ ንግግር ያደረጉት የቦንጋ ዩኒቨርሲቲ ፕሬዝዳንት ዶክተር ጴጥሮስ ወልደ ጊዮርጊስ ናቸው። ክብርት ወይዘሮ አለሚቱ ኦሞድ የኢፌዴሪ ሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ፣ የዕለቱ የክብር እንግዳችን Dear Honorable Guests from Russia, Sister Olga Kachalkina and Sister Oksana Mayorba, ክብርት ወይዘሮ ገነት ሞክሪያ የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት የሴቶች የህፃናትና ወጣቶች ጉዳይ ቢሮ ኃላፊ፣ ክቡራን የዛሬው ዝግጅት ባለቤት የሆናችሁ ሞዴል እናቶች፣ የተከበራችሁ የቦንጋ ዩኒቨርሲቲ ምክትል ፕሬዝዳንቶች ዶክተር ከለለው አዲሱና ዶክተር ወንሼት ኃይሌ፣ እንዲሁም ዳይሬክተሮች፣ ዲኖችና የዩኒቨርሲቲው ማህበረሰቦች፣ የተከበራችሁ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ ዛሬ ቦንጋ ዩኒቨርሲቲ ባዘጋጀው የሞዴል እናቶች የእውቅና መርሃ ግብር ላይ ስለተገኛችሁ ከልቤ እያመሰገንኩ እንኳን ደህና መጣችሁ በማለት መልካም ምኞቴን ለመግለጽ እወዳለሁ። ዩኒቨርሲቲ በ2030 እንደ አውሮፓውያን አቆጣጠር በተፈጥሮ ሀብት ጥበቃና አጠቃቀም በአፍሪካ ቀዳሚ ከሆኑት ከፍተኛ የትምህርት ተቋማት መካከል የመጀመሪያ ሆኖ የማየት ራዕይ ቀርጾ እየተጋ ያለ ዩኒቨርሲቲ ነው። ይህንን ራዕይ ለማሳካት በመማር ማስተማር፣ በምርምርና የማህበረሰብ አገልግሎት በርካታ ስራዎችን በመስራት ላይ ያለ ዩኒቨርሲቲ ሲሆን በ2016 ዓ.ም በመደበኛና የተከታታይ የቅድመ ምረቃና ድህረ ምረቃ መርሃ ግብሮች በሁለት ማዕከላት ማለት ነው፣ በቦንጋና ጌሻ ማዕከል በ6 ኮሌጆች በ42 ትምህርት ክፍሎች ከ10,000 በላይ ተማሪዎችን ተቀብሎ በማስተማር ላይ ይገኛል። ዩኒቨርሲቲው ተማሪዎችን ተቀብሎ የማስተማር ስራ ከጀመረበት ጊዜ አንስቶ እስካሁን በ3 ዙር ከ3,000 በላይ ተማሪዎችን ያስመረቀና በሀገራችን የምታየውን የተማረ የሰው ኃይል እጥረት በመቅረፍ የበኩሉን አስተዋጽኦ ያበረከተ ዩኒቨርሲቲ ነው። የ2016 ትምህርት ዘመን ተማሪዎችንም ከፊታችን ሰኔ 24 2016 ዓ.ም ለማስመረቅ ተገቢውን ዝግጅት በማድረግ ላይ ይገኛል። በመማር ማስተማር ዘርፍ ከተሰሩ በርካታ ተግባራት መካከል ዋነኛው በቡና መገኛ ምድር ከፋ ላይ በዩኒቨርሲቲው ተማሪዎች ራሱን አስችለው ስለ ቡና የሚማሩበትና የሚመራመሩበት በኢትዮጵያ የመጀመሪያ የሆነው ኮፊ ሳይንስ ኤንድ ቴክኖሎጂ ትምህርት ክፍል ተከፍቶ በቅድመ ምረቃና ድህረ ምረቃ ተማሪዎች ሲማሩ የቆዩ ሲሆን የመጀመሪያው ባች የትምህርት ምረቃ ተማሪዎች በመጀመሪያ ዲግሪ ወደ 37 የሚሆኑ በማስተርስ ዲግሪ ወደ 11 የሚሆኑ በዚህ ዓመት የሚመረቁ ይሆናል። በመቀጠልም መልእክት ያስተላለፉት የሴቶችና ህፃናት ማህበራዊ ጉዳይ ሚኒስትር ዴኤታ ወይዘሮ አለሚቱ ኦሞድ በበኩላቸው ሚኒስቴር ተቋማቸው የተለያዩ ችግር ውስጥ ያሉ የማህበረሰብ ክፍሎችን የሚከታተል የሚደግፍ መሆኑን ገልጸዋል። ችግር ውስጥ የሚገኙ ማህበረሰቦችን እንዲሁም በዚሁ በ2015 ደግሞ የቤተሰብ ጉዳይ እንደመዋቅር ሆኖ እንዲካተት ተደርጎ የተዋቀረበት ሁኔታ ስላለ ትልቅ የሀገሪቷን ዜጎችን በሙሉ የሚከታተል የሚደግፍ የሚያበቃ እንዲሁም ደግሞ በወል በተሰጠው ስልጣን የሌሎች መስሪያ ቤቶችንም ስራ አፈጻጸም የሚከታተል
እስከ ተጠያቂነት ድረስ የሚያደርስ ኃላፊነት የተሰጠው በመሆኑ ዛሬ በዚህ ቦታ ላይ የተገኘ ነው የቦንጋ ዩኒቨርሲቲ የራሱን ማህበራዊ ኃላፊነት በመወጣቱና እኛ ለምናስተባብራቸው የህብረተሰብ ክፍሎች ትልቅ ትኩረት አድርጎ እየሰሩ በመሆኑ በዚሁ ተጋብዘን በእናንተ መካከል ልንገኝ ተገደናል ማለት ነው። ስለዚህ ለዚህ ሚኒስቴር መስሪያ ቤቱ ትልቅ አክብሮት እንዳለው በዚህ አጋጣሚ ለመግለጽ እፈልጋለሁ። ያነጋገርናቸው ግንባር ቀደም እናቶች ይህ የእውቅና ስነ ስርዓት በመካሄዱ ልዩ ስሜት እንደተሰማቸው ተናግረዋል። የዛሬው ቀን ለኔ በጣም ደስ የሚልና ወደፊት እውቀቴን ማሻሽዬ ማንነቴን ለማወቅና ለማስረዳት የሚያስችለኝ ቀን ነው። ቀን በመሆኑ ደስ ብሎኛል። መንግስት ምን እያለ ነው? ህብረተሰቡ ምን እያለ ነው? ቦንጋ ዩኒቨርሲቲ ለህብረተሰቡ ምን አስቧል የሚለውን ዛሬ በተሰጠኝ እድል መጥቼ ይሄን በማየት ደስ ብሎኛል። ዩኒቨርሲቲውን ራሱ ሲያይና በቲቪ ነው ብዙን ጊዜ ማየው፣ ክትትልም አለ፣ ልጆቹም እናጋራሉ። በጣም ነው ማደንቀው። እግዚአብሔርን እያመሰገንክ እንደ መዳን እንደ ራሴ ቤት እንደ ትልቅ እድገት አድርጌ ማየው ዩኒቨርሲቲ ነው። በዛ መሀል ደግሞ የሚደረጉ ነገሮች ያደንቁኛል። በቃ በጣም ነው የሚደነቀው። ስራ ሁሉ የዶክተሩ ስራ በማየት በቲቪም ሲታይ በወሬም ሲነገር በጣም ስለሚያደንቅ እግዚአብሔር የተመሰገነ ይሁን። አንድ ትልቅ መሪ አለ ብዬ ማየው ዶክተርን ነው። ዶክተር ትልቅ ሰው ነው። እግዚአብሔር ደግሞ መርቶታል። ይሄንን እንዲያደርግ ያደረገው ማን ነው? እግዚአብሔር ነው። እሱ በራሱ ስልጣን ብቻ ሳይሆን እግዚአብሔር እየመራ ያለው ልጅ ቀጥሎ እያሳደገ የሚሄዳቸው ነገሮች ሁሉ በጣም ደስ ብሎኛል። አሁን ሀረጋውያንን ደግሞ እንደዚህ ለመሰብሰብ ማሰቡ በት መስራቱ ሲሰማ በጣም ነው ደስ ያለኝ። ዛሬ ዩኒቨርሲቲ ስብሰባ ስንጠራ በጣም የምናመሰግነው ይሆናል። በእኔ በኩል ባለነውም እዚህ ያሉት ሁሉም ምስጋና ጋር አቀርባለሁ። ያላየነውንና ያልተማርነውን ነው እዚህ መተን ዛሬ ተማርነው ማለት ነው። የዛሬ ፕሮግራም ሲባል በጣም ያስደስታል። ቢሆንም ከሰውም ሆነ ሰው አለ፣ ከሰራተኛም ሆነ ሰራተኛ አለ ተብሎ ተመርጠን ስለመጣን ድረስ ለኋላም ቢሆን የዛሬውን ትምህርት እንደሰማን የዛሬውን ትምህርት እንዳየን መንግስት እኛን አይቶ በእንክብካቤ ይዞ ዛሬ እንደዚህ የወርቅ መዳብም ስለሸለመ የኋላ ኋላችንንም አስቀድመን ያሉት ደካማ እናቶቻችንም ያሉት ልጆቻችንም ቢሆን ደካማ ጎናችን ላይ ያሉትንም ቢሆን እያበረታታን ዛሬ እንደሰማን ይሄን መድረግ እንዳየነው ሄደን ማበረታታት እንችላለን ማለት ነው። ልጆቻቸውን በማስተማር ሂደት ውስጥ በርካታ ውጣ ወረዶችን እንዳሳለፉ አልሸሸጉንም። 7 ልጆችን ነው ወለድኩኝ። 7ቱም ራሳቸውን ችለዋል፣ እግዚአብሔር ይመስገን። 7 ከ7ቱ 2 ዶክተሮች አሉ፣ 2 ኢንጂነሮች አሉ፣ ሌሎች ነርስ ምናምኖችም አሉ፣ እግዚአብሔር ይመስገን። ራሳቸውን ችለዋል 7ቱም። በዛ መሀል መረዳዳቱ አለ፣ መመካከሩ አለ። ለሌሎቹም አሳይቼ ወይም ተነጋግሬም ሳይሆን የኔ ምሳሌነት ለብዙዎቹ ጠቅሟል። 980 የሚባለው አካባቢ ነው የነበር ነው። የ980 ልጆች ምን አይነት ውሃ ነው የጠጡት ሲባል ነበር። ብዙ ልጆች ወጥቷል ከ980 አሜሪካን የሄዳለ፣ አዲስ አበባ ይገባለ። የወደቀና ቤት የቀረ ልጅ የለም 980 ላይ። የሌሎች ልጆችም የገንዘብ ሚኒስትር በሙሉ የመንግስት ሰራተኞች ልጆች ስለነበሩ እግዚአብሔር ይመስገን ብዙ ላይ የደረሱ አሉ። በዚህ መሀል እኔ በኋላ የመጨረሻ ልጄን እንደወለድኩ በጣም ተምሬም ስለነበረ ልጆቹ እየወደኩ እየተማርኩ ነበረ። ውጤት ሲመጣ ቲታ ይገባለሁ ሲል ባለቤቴ ደግሞ ልጆቹ ይጎዱብሻል ተያለኝ። በዛ ታግሼ ያለው በኋላ መንግስት ያድግ ሲገባ ደርግ ሲሰሩ ነበር። የኔ ባለቤት ደርግ ሰራተኛ ነበረ። ከዛ ተቀነሱ፣ ስራ የለም፣ ደሞዝ የለም። ስንኖር በትግል ኖርንና የኔ ልጅ ሰላማዊት የመጀመሪያ ልጄ እሷ በውጤት ዩኒቨርሲቲ ገባች። ቀጥሎ ያለው ሰለሞን ደግሞ ጥሩ ውጤት አመጥቶ ጅማ ዩኒቨርሲቲ በሕክምና ሳይንስ ገባ።
እንደዚህ ያሉ ሲሄዱ እኔን በኋላ ሰው እያሰበ መምህርነት እንዲቀጠር አረኩ። መምህሩኝ ሲሰራ በእርግጥ ልጆችን እንዳሳደኩ አርጌ ነው ያሳደኩኝ። ልጆቹን እኩል ወዳቸዋለሁ፣ እኩል መክራቸዋለሁ። አንድ ረባሽ እኔ ክፍል ውስጥ አይገኝም። ሁሉም እሺ የሚል ነው። በትህትና ሲያስተምር ሲወዳቸው እነሱም ወዶ ተምሮ ብዙዎቹ እንጀራ አግኝቷል፣ እግዚአብሔር ይመስገን። ከዛ አሁን መረዳት ያለባቸውን ልጆችም ስንረዳ ነበረ። ወላጅ አልባ የሆኑ 2-3 ልጆች አሉ። እነዚህን ስረዳ ከራሴ እንጂ ከማንም አይደለም። በዚህ ሁኔታ ያለው ዛሬ ይሄው መጥቼ እዚህ ጋር ትልቅ ነገር በማግኘት ደስ ብሎኛል። የቦንጋ ዩኒቨርሲቲ እስከመቼውም አሁንም ለኛ ለአካባቢ ብቻ ሳይሆን አሁን በአፍሪካ ደረጃ እውቅና አግኝቷል። ሞዴል ቦንጋ ተብሎ ነው ለኢትዮጵያ ማስተማሪያ ነው፣ ምሳሌ ነው፣ ተምሳሌት ነው ያሉት ዶክተር ጴጥሮስ ወልደ ጊዮርጊስንም እግዚአብሔር ይጠብቃቸው። የቦንጋ ዩኒቨርሲቲ አስተዳደርና ልማት ምክትል ፕሬዝዳንት ዶክተር ወይንሸት ኃይሌ ለግንባር ቀደም እናቶች እውቅና መስጠት የተፈለገበትን ዓላማ አብራርተዋል። በቅድሚያ ቦንጋ ዩኒቨርሲቲ እናቶችን ሲደግፍ ሲሸልም የመጀመሪያው አይደለምና አሁን ላይ ደግሞ ከራሽያ የሚገኙ ዩኒቨርሲቲዎች ጋር በጋራ ምንሰራው ስራዎች ነበሩ። ከነዚህም ስራዎች አንዱ በቦንጋ ዩኒቨርሲቲ ግንኙነት የመጣ ለአካባቢው ብቻ ሳይሆን እንደ ሀገር የመጣ ፕሮጀክት አለ፣ ትልቅ ፕሮጀክት እና በዛ ፕሮጀክት ውስጥ እነዚህ እናቶች ሞዴል እናቶች የዛ ፕሮጀክት አንድ አላማው ናቸውና ያንን በማስመልከት ነው ያ ፕሮጀክትም የ2000 የሚድዋይፈሪ ክሊኒኮች እንደ ሀገር የሚገነባበት መጀመሪያ ግን ቦንጋ ላይ ተጀምሮ የቦንጋ ዩኒቨርሲቲ አስተባባሪነት ሌሎቹ የሚቀጥሉበት ነው። በዚህ ፕሮጀክት ነው የዛሬው ቀን በጋራ ከራሽያ ከመጡ እንግዶች ጋር እንዲሁም ከማህበራዊ ጉዳይ ሚኒስቴር ጋርና ከጤና ሚኒስቴር ጋር በመተባበር በቦንጋ ዩኒቨርሲቲ አስተባባሪነት ነው ይህ ፕሮጀክት ወደ ሀገር የመጣና ኦን የሆነው። ያንን መሰረት በማድረግ ነው የዛሬው ፕሮግራም። ከዚህ ቀደምም እንደዚሁ በተለያዩ በራሱ ፕሮጀክቶች እናቶችን በመሸለም ስልጠናዎችን በመስጠት ብዙ ነገሮችን የሰራንበት ነው። ያ ነው ያለው። ምክትል ኃላፊዋ አክለውም በርካታ እናቶች ካሉበት አካባቢ እነዚህ የተመረጡበትን መስፈርት ተናግረዋል። እዚህ ሞዴል እናቶች ሲመረጡ ብዙ ሞዴል እናቶች አሉ። እናት በራሷ ሞዴል ነች፣ ሴት ብዙ ነገሮችን አልፋ ብዙ የማህበራዊ የሶሻሉ የኢኮኖሚ ብዙ ነገሮችን አልፋ ነው ሴት ለብዙ ነገሮች ልጅ የምታሳድገው ምን የምትለውና እናት በራሱ ሞዴል ነች። ግን ያው ብዙ እንደነዚህ አይነት እናቶች አሉ። ሆኖም ግን ያው ከሁሉም እነዛን እናቶች የሚወክሉ ናቸው እነዚህ እንጂ ሌሎችም የሉም ሳይሆን እነዛ እናቶች ሞዴል እናቶችን የሚወክሉ ነው ተመርጠው የመጡ። ሲመጡ አንደኛ ልጆቻቸውን በማብቃት እነዛ ልጆቻቸውን በአንጸው በዲሲፕሊን አንጸው ለወግ ለማድረግ ያበቁ እነዛ ልጆቻቸውም ደግሞ እንደዚሁ ለሀገር የሚያበረክቱት አስተዋጽኦ ያለ ከዛም ባለፈ በሶሻሉ በማህበራዊ ህይወታቸው ለአካባቢው ያበረከቱት ከዛም ከራሳቸው አልፈው ደግሞ የሌላውን ልጆችን አሳድገው ለወግ ለማድረግ የበቁ አሉ እዚህ ውስጥና ያንን መስፈርቶች ናቸው። ለአካባቢው ያበረከቱት አስተዋጽኦ አለ። እንደዚሁም ቤተሰቦቻቸውን ልጆቻቸውን አሳድገው ለትልቅ ደረጃ አብቅተው እነዛ ልጆች ደግሞ እንደዚሁ እየቀጠለበት ሁኔታ ያለበትን ነው። በዛ ነው እነዚህ እናቶች ተመርጠው የመጡት። በቀጣይስ በሴቶች ህጻናትና አረጋውያን ላይ ምን ለመስራት አቀዳችሁ ስንል ላቀረብንላቸው ጥያቄ ተከታዩን ብለዋል። አሁን ላይ ያለንበት ቦታ ለአረጋውያን የተገነባ ቦታ ነው። ይሄኛው አሁን መረዳቸው ኦሬዲ ውጭ ላይ ሆነን 1000 ብር በየወሩ ምን ከፍላቸው እዚህ ሆኖ ከዛም በተጨማሪ ደግሞ አሁን ይሄኛው የምታዩት ቢልዲንግ ወደ 104 አረጋውያንን የሚይዝ ነው። 52 አባቶች 52 እናቶችን የሚይዝ ነውና የራሱ የተሟላ ክሊኒክ፣ መዝናኛ፣ የተለያየ ነገሮች የተሟላ ነው እና እዚህ መጥቶ የሚያርፉበት ራሳቸውን የሚንከባከቡበት ተንከባካቢ ያላቸው ሁሉም ነገር እዚህ ያለበት ነውና ይሄ አሁን ለነሱ ኦሬዲ ተመርቋል። ከከተማውም ጋር ሴሌክሽን የተደረገ ነው ያለው። እኛ ምረዳቸውም አሉ።
እዚህ መጥተው የሚያርፉበት ነው እየተደረገ ያለውና በመጨረሻም ዶክተር ወይንሸት መልእክት አስተላልፈዋል። በዚሁ አጋጣሚ ኦሬዲ ቦንጋ ዩኒቨርሲቲ እንደተባለው ቅድም ሰምታችኋል ዩኒክ ነው አረጋውያንን ከመርዳት የመጀመሪያው ነውና እንደ ዩኒቨርሲቲ ማለት ነው ሌሎችም ይሄንን ተሞክሮ እንዲወስዱ ብዙ ጀግኖች እናቶቻችን አባቶቻችን አሉ ብዙ ታሪክ ያልተነገረላቸው ብዙ ነገር ሰርተው ሚረዳቸው የጠፋ መንገድ ላይ አሉና እነሱን እንዳቅማችን ሁሉም በአቅም ነው የሚሆነው እንዳቅማችን ሰብስበን የተቻለንን 1 ብርም 10 ብርንም በራሳችን ብናዋጣ ያ ለኛ ትልቅ ነገር ነው ለነሱ ደግሞ ያቺ 10 ብር ብዙ ነገሮችን ተሸፍንላቸዋለችና ያንን ልምድ እኔ ሁሉም በየአካባቢው ይሄንን ልምድ ቀስሞ ቢወስድና ብንረዳዳ ጥሩ ነው እላለሁ። እናቶች የሁሉም ነገር መሰረት በመሆናቸው መንከባከብ ማክበር ከሁላችንም የሚጠበቅ ተግባር ነው። ቦንጋ ዩኒቨርሲቲ ለግንባር ቀደም እናቶች እውቅና በሰጠበት መድረክ ተገኝተን ያዘጋጀነው ፕሮግራም እስካሁን የተከታተላችሁትን ይመስላል። በቀጣይ በሌላ ርዕሰ ጉዳይ እስከምንገናኝ ሰላም ቆዩልን። Thank you.